ያንድነትን ማይናድ ኃይሉን የኹዋውን የላቀውሉ ማን ባንደበቱ ይከራከራል የበድር አምባ ይመሰክራል ወዲያውኑ እኔ ማላስፈጎርኩት እኔ ልጄ ነው ያልኳት ገባ ወዲያውኑ ነው ያቀፍኳት ከምሬ ነው ምልክ እና ምን ለማለት ፈልጌ ታውቃለህ ጀስት አሁን ይሄ ፊት አንዳንድ ጊዜ አሁን ይሄ እንዳንተ አዲስ አበባ ቁጭ ብሎ ጁስ እየጠጣ ደና ነገር እየበላ ምናምን እንትን ያለ ፊት አይደለም በጣም ብዙ መከራ ስቃይ ያሳለፈ ፊት ነው ልክ ከፊል ደመናማ በለው ፊት በጣም ብዙ በጣም በወያኔ ጊዜ ታስረዋል በጣም ለኦሮሞም ደግሞ እንደ ኦሮሞ ሲታገል የነበረ ፊት ነው መከራ አይቷል በጣም የተጠማ ምን አይነት ገና ነው እኮ አሁን አልহামዱሊላህ ስልጣን ስለያዝን ትንሽ አሁን ጊዜም ስላለች አሁን በህይወቴ ነው የተረጋጋሁት በዚህ እድሜ ነው ትንሽ አሁን ገና ነው ትንሽ አሁን ጁስም ምንም የሁሉ ታሪክ አሳልፈ 27 አመት ነው ማለት ሰው የኦሮሞ ሄደ በ10 አመቱ እንኳን ወንድ አይደለም ሴቷን ጠይቅ እስኪ ታጋይ ናት እኮ ዝናብ የእድሜ ጉዳይ አይደለም ከፊል ደመናማ መተረደት እስኪ ዱአ አርግልኝ አሜን والله ዱአ አርግልሻለሁ والله አላህ ከዚህ ደራርቦ 1 2 3 አይደለም 5 ሚስት ይስጥ አሜን አሜን ያ ረቢ ያለህን ደግሞ በረካ ያርግል አሜን اللهم صل وسلم على سيدنا ምርቃት ሲበዛ ምርጥ ዱአ ነው ለይለተል ቀድር አግኝተህ ታውቃለህ ራሚ ከዛ ምን አረግ خير من الف شهر تنزل الملائكة والروح فيها بإذن ربهم من كل أمر تنزل الملائكة والروح فيها بإذن سلامه حتى مطلع الفجر يا بدو أو سرقتي thank you so much سرقتي thank you بتاع دعاء الله أرسل يالله بركة تامسكنا اللي جبا يالله الله بيسكالك مثلو እስኪ ምን ቢሰጥህ አላህ ደስ ይላል ዱንያ ላይ ጀነቱ ጀነት ነው አላህ ቢሰጠኝ ብዬ ማስበው ዱንያ ላይ ጤናዬን ተጠብቆ በቃ ሀብት አንድ ሌላ ጤናዬን ተጠብቆ ማለት እሺ ጋይስ አንድ ፍሎ አንድ ወይኔ ሌላውን ለኔቶ በቃ እኔ ሀብታም ኮክ ሌላውን ለኔቶ ግደለም ተናገር የዚህ ሁሉ ሰው አሁን እኔ ስር 200 ሰው አለ አሁን የሰው ልጅ ፍላጎቱ ብዙ ነው ገባ እንደዚህ በሰከንዶች ምናምን አይታወቅም እኔ አሁን እያሰለም በጣም ኢምፖርታንት የምትላቸው አሁን ረመዳን ነው በረመዳን ደግሞ በተለይ በዚህ ሰዓት አሁን ከምሽቱ 8 ሰዓት ነው የሌሊት ግማሽ ነው መላእክቶች የሚዘሙበት ሰዓት ነው እንኳን በረመዳን አይደለም ከረመዳን ውጪ ራሱ የሚገርም ነው እስኪ አሁን እየነገርክ ያለው ለኔ ሳይሆን ለአላህ እንበለውና ምኞት አሁን ለምሳሌ አላህ ሀብታልክ ጤናም ሰጠህ እሺ ጤናና ሀብቱን ሰጠክ ቢያንስ የዛሬ አመት በጣም 2-3 መኪና ያለክ ምናምን ሆነን ድንገት ሜቢ እንደነገናኝ እንችላለንና የሚቀጥለው ረመዳን ማለት ትልቁ አላማ ከመጀመሪያ ንያክ ምን ማድረግ ነው ሀብታም ኮም ምንድነው የምታደርገው ለዛ ቀለ ኮሜንት ላይ አትፍራ መርኪም በሉ ይለኛል ምን ታደርጋለህ ንያ ሐሳብ ምንድነው አላህ ሀብታም ቢያደርግ ምን ታደርጋለህ የመጀመሪያ ዘው እኔ እንትን ብዙ ይወል የሰው ልጅ ማለት መንገርክ ብዙ ፍላጎት ነው ያለው ገባ አሁን እንዲ ብሎ አይጨርሰውም ገባ አሁን ሀብቱን ቢሰጠኝ አልጠግም ሌላ ነገር ማለት አይቀርም አይጠግም ሚሊዮነር ሲሆን ቢሊዮነር ሲሆን ሌላ ያሰበ እየጨመረ የሚደስቶ ሆንክ ሰጠክ የመጀመሪያ ከዛ ባለ ማሳካት የምትፈልገው ህልም አለው ሰው በወጣትነት ስቶይና ሰብር ቢሰጠኝ ደስ ይላል ሶብር ቢሰጠኝ ደስ ይላል ሶብር በጣም በቃ ላይክ እንዳምን ጭንቅላቴ ላይክ አሁን ለምሳሌ ብር አንዳንድ ጊዜ ምን አለ መሰለ ብር ኖሮት በጣም ብዙ ብር ኖሮት ሰደቃውላ ማረግ ነገ ከኔ ጎዲያ እያለ እንትን የሚል ሰው አለ ሳያስበው እኮ ነው ጊዜ የሚሄድበት ሳያስበው እና ላይክ ልቤን
እንትን ቢያደርግኝ ደስ ይለኛል። አሁን ያለሁበትን እንዳይቀይረኝ ብዬ አስባለሁ። ላይክ እንዳይቀይረኝ ማለት ገንዘብ ሲመጣ እንዳልቀየር እና ኢማን እንዲሰጠኝና ያለኝን ደግሞ ለበጎ ለጥሩ እንዳደረገው ቢያደርግኝ ደስ ይለኛል። ምክንያቱም ገንዘብ ሲኖር ሚሊዮነር ለቢሊዮነር የሚሄድ ሳይሆን ላይክ ብሩን ይዤ በትንሹም ሰደቃ እያደረኩ መስጊድ እያሰራሁ ብሄድ በቃ ባለኝ ደስተኛ ሁኜ ባለኝ መብቃቃት ነው እያልክ ያለው አንተ። ባለኝ መብቃቃት እንዳለ ሆኖ የፈለገ ነገር ቢኖረኝ ገብቷል ምንም ገንዘቡን እንትን ማድረግበት በቃ ማታ ስተኛ እንዲህ አደርጋለሁ ላይክ ሰጪ እጅ ቢያደርገኝ ደስ ይለኛል። እጅን ሰጪ ቢያደርገው ደስ ይለኛል። መስጠት ባይዘው ስጦታ ነው እና ለዛ ነው። ግን አንድ ጠይቀኝ ሀብታም ቢያደርገው ደስ ይለኛል። ዱንያ ላይ ከሆነ ሰው ምናምን ችግር የለም። ሰው ለእኔ አላህ እንደዚህ እስካሁን በሰው ፍቅር ነው እንጂ የቆየሁት ሌላ ነገር የለኝም እኮ በላይፌ። የሰው ፍቅር እንደዚሁ ይማልኝ። ከዚህ በኋላ ነው ያልከኝ። ከዚህ በኋላ ከሆነ እኔ የሰው ፍቅር ችግር የለብኝም። እንደው ራሜ ቅድም አሁን ከዱንያ እንውጣና ወደ እንትን እንግባ እስኪ ወደ አላህ። ቅድም የሆነ ቃል ደጋግሜ ነግሬ ነበር፣ ምንም ሴንስ አልሰጠህም።